ሰላም እንዴት ናችሁ? ይሄኛውን ካርዲጋን ጀምሬው ነበረ ክሩ አለቀብኝ። ክሩ ሲያልቅብኝ ክሩን ፍለጋ ወጣሁኝ። ወታጅራ መርካቶ የሚባል ሱቅ አለና ወጣሁኝና ክሩን ፈለኩኝ። ከለሩን ላገኝ አልቻልኩም። ስለዚህ ያለኝ አማራጭ ክሩን ማግኘትበትን አጋጣሚ እስከማገኝ ድረስ ይሄን ነገር ለጊዜው ፖዝ ማድረግ ነበር ያለኝ አማራጭ። ከዛም በኋላ ስራ ስፈታ ስለማልወድ በዛ ላይ ቤት ተቀምጫለሁ። ግቢ መግባት ነበር ቤት ተቀምጫለሁ። ስለዚህ ይሄን ነገር መስራት አለብኝ እያሰብኩና ቤት ውስጥ በተረፈ የሱፍራ ክር ይሄን ነገር ሰራሁት። ማይጠቅም ነገር ነው አክቹሊ I liked it anyway ግን ያሰብኩት የሆነ ከሆነ ቦርሳ የቀረሰን ሰለት አለ እንደዚህ አድርጌ ከዛ ውስጡ ገበር አድርጌ በጣም ብዙ ነገር ነበር ያሰብኩት ግን መጀመር እንጂ መጨረስ አላቀበት። ከዛ በሱፍራ ክር ስሰራ 5 ሚሊ ሜትር ክር አለኝ ኪሮሽ አለኝ። ቆይ ይሄ 5 ሚሊ ሜትር ኪሮሽ አለኝ ካንዩሴት ከዛ ተሰራ ጊዜ ለምን ዘንቢል አልሰራም ብዬ አሰብኩና ጀመርኩ። በጣም ያስጠላል ዘንቢል በነገራችን ላይ ግን እንዴት አድርጌ ነው ማሳያችሁ። ስራ ከምፈታ ብዬ ይሄን ጀመርኩ። መቼ እንደጀመርኩ ታውቃላችሁ? ከሁለት ሳምንት በፊት እና ያለሁበት የኪሮሽ ስራ ይሄንን ይመስላል።